Nufeesinin jedha like share subscribe gochuun irraan fitnaa isinin jedha dhugaa nama barsiisa viidiyoon kuni walumaan adaawwan isinin jedha gara viidiyootti darbinuu warri haaraa taatan like share subscribe godhaa isinin jedha galatoomaa waan gootanuuf immoo warri godhaa jirtan isinin jedha walumaan adaawwan ልጆች ስላረለም እንድታቂ እንፈልገው አረስ ባትለኝም ሲጀመር ይናቃለሁ ምክንያቱም ለኔ ልጅ አሁን የኔ ልጅ ግን ያለበት ነገር ትክክል ነው አሁን እንደዚህ እንደ ሰው ልጅ ነው የሚሄደው እኔ እኮ እርግጠኛ ስለሆንኩ ነው አሁን እንደዚህ ብዬ መጣሁት ሲጀመር አንተንም ብዬ መጣሁት ለዚህ ነው ምንድነው ምን ይወርክ ያረክሹን ነገር ማለት ነው ሙሉን ትነግሪኛለሽ ልቀቀኝ ምን ነገር የለም ያረጋችሁን ነገር ትነግሪኛለሽ ቢላውን አውርቶ አሁን ዛሬ ቆርጬ ነው መጣሁት ምን እኔ ለአንተ ቆርጬ እንታችሁ የለኝም እት ዘላለሜ አይኖረኝ አልተሰማለውን አልተለውም ነገርም ካለ ትናገራለች አይደለም አንተ ሰውዬው አንተ ራሱ ወደዚህ ሄደ እኔ ስለ ልጅ ቢወር እሺ ወደዚህ ሄድልኛል እሺ ትናገራለች በቃ አንተ ለምን አንተ ራሱ ዞር በልኝ በቃ ዞር በልኝ እንኳን እንዲረጋጋ አልረጋጋም ዞር በልኝ በቃ እኮ ነው ሰበና እንድታርጊ ተለኩ ልጅ ነገርኛው እኮ በቃ እሺ ነገር ተናገር በቃ ዛሬ እኔ አንተ ከልጅነት ጀምሮ ስታሰቃይ እንዴ ልክ እንደባረና ደም በቃ እኔ ማን ያለቻለህ እንዴ እንዴ ስሜት ውስጥ አርገን አይደለም ያሳደግ አባታችን ስናድግ ታላደግ ግን አንተ ምንድን ነው ብዙ ነገሮች ላይ ቀርፋን ተሳትፈኝ ስለዚህ አንተ ምንድን ነበርብኝ ተባከኝ ምንድን ነው አንተ ምንድን አንተ ምክንያቱም ተሰምኛለህ ስለዚህ ልጅ በእጅ ተበቀልኩ አለቀ የልጅ ጉዳት ሽጫለሁ ያቺ ምክንያት አድርጌ ልጅ አልወደቀም ምንም አልሆነም በቃ ህይወቴን የሚያሽ ተሽልኛለች ማሳደግ ስለነበር ገቢ አግኝ ሸጥኩት አለቀ አይናል ወከለከኝ ነው ማታም አይደለም ያሱ አታስብ አንዴ ባንክ ነው መኖር ስለሚችል ማለት ሰላም ተለምዲ አራዳ ፕላስ ቤተሰቦች እንደምቆያችሁ ዛሬ በአዲስ ቪዲዮ ተመልሰን ምን ያህል ተወቃለን የጥንዶች ፈተና ፕሮግራማችን ጀምሮ እንግዲህ እዚህ መኪናችን ውስጥ እንግዳለ እንግዲህ እንኳን ታስኪራ ተጠቅል ያው ፍጹም ይባላል ስሙ እኔ ያው ተፈተን ፈልገው ወራቴኖች ትንሽ አይነት ነገርም ብቻ ነው የተለቀቀውን ቪዲዮ ዩቲዩብ ላይ ብቻለው እናቴ ኩላሊታችበት ደግሞ ፊልም ነው የምሰራው እዚች ጋር የተቀመጠች ካለች ኩላሊቱ ጋር ያለው ዴት ካረለም ሊታጠብ ኩላሊቱ ከተሸጠ ብለን ከተሸጠ ሳይሆን ከምታረግበት ነገር ይካረል እሱም እንትን ብሏል ኦኬ አሁን እኔ ባውቅ የፈለኩት እሱ ብታጣሩልኝ ነው ሄደኛ ነገሮች እሷን መጠየቅ የፈለኩት እሷን ልታጣሩልኝ የፈለኩት አንተ እንትን በልኝ እሷን እስኪ አንተ ባለቤት ስለ ቤተሰብ ብታስተዋውቀኝ ያው እኔ አንድ ልጅ አለ እናትየው አረብ ሀገር ነች እና ልጄ ከእህቴ ጋር እህቴ ደግሞ ሁለት ልጆች አሏት እና የእኔ ልጅ የምታሳድገው ወራ ነው የምታሳድገው እሷ ልጅ ጋር ትንሽ ትንሽ ወጣ ይደግብኝ መጥቷል ብቻ ጤነኝነት የተሰማኝ አይደለም ስፔሻሊ ኩላሊቱን ሲጫወት ወድቆ ካለች ይሆናል
ያን ነገር አይደለም እና ያን ነገር ነው እንድታጣራ የሚመጣው እሱ የሰው አይደለም ቤት ውስጥ አንተና ብቻ ናቸው አፏል ብቻ ኮምፓታብል በፊት ከቤታው ተተነበር አሁን ገለኛው ይብለው ነገር ስራውን ሰርቼ ቤቱን ማስተዳደር እሱ እንድታጣሩ ይገባ እንደ ብዙ ጊዜ ተጣጣሙ አሁን ማለት ስራም ሶታ ሐሳብ ይሆንብኝ መጥቷል እሱን እንድታጣሩ ይፈልጌ ተባለ ተመጣጣው የቦታው አንድ ነገር ልጅ ጊዜ ነገር ልጅ ሆነ ነገሮች አሉ ልጁ ግን ተደጋጋሚ ስፔሻሊ በዚህ ምክንያት ብዙ ነገሮችን ኮምፕሊት ያደርጋል ለብቻ የሆነ ማለት ነው ያ ነገር ደግሞ ውስጥ ጥያቄ እንዲፈጠር አድርጎኝ የምታዘው ስራ ወይስ ነገር አንደኛ ተልጅ ደግሞ እሱ በስ በ15 ቀን አንዴ ሳይታመም በጣም ይከብዳል ሳይታመም አሁን ነገር እኔ ውስጥ የሚያስጨንቀኝ አንድ ባስ ደግሞ ለዚህ ግዴታ ቦታ መስጠት አለበት ግዴታ ደግሞ አሁን ልጅ ነው እሱ መሰረት ይሟላው ግን አሁን እሱ ልጁ ጤናው ደግሞ ይልካለም እሱ ነገር ለኔ ይልካለም እሱ እንዲታረቅልኝ ነው አሁን የሚፈልጉት በጤናውስጥ በኩል በጣም በቃ እንዴት ነው ልበል በጣም ተሰቃየ ነው በጣም ከምን በላይ ነው እሱ እንዲታረቅልኝ ነው የሚፈልገው በተው ብቻ ምን ነገር የለም ማረግ ያለብኝ ነገር እንግዲህ የሚሆነው በቃ ልጅ ፈሚሊ ወደ ስር Filter tells you to have your routine, but new Colgate Optic with oxygen. ከትጋም የሚያመጣው ነገራችሁ በዚህ እንድትወይ አረጋን እንግዲህ አሁን እኔ እንደዚህ ነው ይል አልችልም አባታችን ተደሩ አባታችንም ከከሱጭ ማጥቷ ሰው ነበርች ደግነበት ሰዓት የወታደር ደግሞ የአንድ አርዘይ ተሰራለ ጥፋት ካለ ትቀጣለህ ይሄ ወታደር ቤት ያለ ነገር ነው እንግዲህ አሁን በዚህ መሃል እሷ የምትይዛቸው ነገሮች ሊሆኑ ይችላሉ ባራችን በፊት ሲመጣ እሷ ጋር ያለ ተሰማ ይኖራል እንዲህ አሁን እኔ በእኔ ራሴ አይመር ለምካለማ ስለይልኝ በቃ ብዬ መጣሁት እና አሁን ተባሩ ነው የምላችሁ ነው በቃ ትንቻለው ነገር አርጋችሁ ያለው ነገር እንትን በልኝ ጀግናል ሰው በእንግዲህ ነው ሰው ግልጽ እንግዲህ እዚህ ታበት ተሳለ ከዚህ በፊት የሚሰራው ስራ ታይዋል እንግዲህ የሚመቸን ቦታ ታታት ስራ መስራት ስለዚህ እኛ በሚመቸን ቦታ የሚመቸን የተዘጋጀን ቦታ አለ እዛ ቦታ ተጣጣና እንግዲህ ሷል ትንዛትና ያለው ነገር የማጣጣቱን ሰዓት የምንሰራው ማለት ነው በጣም ደስ ይላል ነገሮችን ተጣጣቂ ማስኬዳቸው ተማይን ነገር እንዳትናገር ከተማን ተሰጣ ስለዚህ እሺ ችግር የለም ጋጣኝ ይዛት እንደመጣስ ነው ይዛት መጣልኝ በጣም ተቆጣውና እንትን ነገር ችግር የለም ካመጣነው እስኪቀበል እሺ ሰላሳ ቀን ነው እሺ ሰዎቻችን እንግዲህ ወንድማችን ቃል መጠይቅ ሰዎችን ይመስል ነው ወንድማችን እንግዲህ እዚህ ነው ቦታ ቅርብ ተገኝቷል
እኔ ሳልደርስ ነው እሱ የተገኘ። ሁሉም ሰው እንዴት አድርጎ እንዳቆይ አላውቅም። እኔ አርፍጄበታለሁ። እዚሁ አካባቢ ነው ያለው። እስኪ እሱም ወደ አይነቱ ሂድ እንግዲህ ትንሽ ዞር ብዬ ካገኘሁት ይልኩንም ወይ ደግሞ ቦታ እንደተቀመጠ ታይት ይሆናል የምንጠይቀው ይሆናል። ቤተሰቦች እስኪ አብራችሁ ቆዩ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ቤተሰቦቻችን እንግዲህ ዛጋ የሁለቱ ናቸው እነሱ ናቸው። እስኪ ሰተት ብዬ ልጠይቃቸው። ይቅርታ ሰላም ናቸው? እዛ ጋር እየቀረስኩ ነበር። ይቅርታ ከአራዳ ፕላስ ዩቲዩብ ቻናል ነበር የመጣሁት እና ሾው እየተሰራሁ ነበር። I think ካፕላችሁ ቤስት ፍሬንድ ወንድምና እህት ነን። ናችሁ? ብቻ ወንድሜ ትንሽ ጊዜያችሁን ከሰጣችሁ ፕሮሞት ነበርና ለዋስል ታችሁ ተሞክሮ አንድ ነገር ሼር ብንደራረግ asitti akka namaan beeknetti dhaqee mucaa gurbaan interview gochuuf gaafannoo gochuuf jiru kun jechuudha. Waliin mari'ataniiru obboleessa mucayyoo teessoo sanaa wajjin garuu akka namaan beeknetti dhaqee gaafannoo godhaafii jira jechuudha. Baay'ee tokko nama ajaa'ibaa kaleessan dhaggeeffadhe. Sababii obboleessi ishee kun yeroo ishiin xiqqishuu jirtu hacuuccaa xiqqoo irraan gahee guddiseedhaaf qiimii qabachuu irraan kan ka'e mucaa isaarratti ilma isaarratti jechuudha. Ilma isaarratti haaloo baachuudha jettee kulaalitii mucaa adaadaa isaatiif mucaa isaatii miti kulaalitii mucaa isaa baaftee gurguratte jechuudha. Kulaalitii tokko gurbaan isaa hin dhukkubsataa kufee miidhamee opereeshinii ta'ee hodhamee jetteen isaanii inni immoo shakkii keessa galee mucaan isaallee waallee likiitti nyaatu hin dhukkubsatas. Kanaafuu shakkii akkasiin beekuu hin dandeenye waan ta'eef gaafannaanis mormiteetti waan ta'eef akka gaafannoon akkasitti godhamee fi mistira jiru baruu waan barbaadeef kana godhe abbaan jechuudha. Inni shufeeriidha. Mandara safara garaagaraa keessa biyya asii fachi keessa deddeemee shufeerinnatii dalage jechuudha. Isiidha kan guddisu mucaa isaa. Isheenillee ijoollee lama qabdi walitti qabdeeti jechuudha kan guddiftu. Abbaan manaa ishee boqotee jira jechuudha du'eera. Kanaafiyyuu mucaan isaas isheedhuma wajjin jira adaadaa isaatiif miti. Akkuma inni yeroo ishiin xiqqishuu taate akka gaariitti qabee hin guddifne mucaa isaarratti haaloo baasaa jirti jechuudha. Hojiillee hojjechiifti nyaatallee isa ijoollee ofiitii kennitullee isaaf hin kennitu jedhanii mucaatii mataa abbaatti ijoolleen immoo hin sobdu garuu waan akkasii ijoollee xiqqoo irratti hojjechuun haaloo isuma guddaa irratti baachuu malee ijoollee xixiqqishuu waa tokko hin beekne irratti akkas gochuun baay'ee tokko cubbuudha. Gaarii miti ilmoodhuma ofiitiif jechuudha. Namni illee nama cunqursu malee nama cunqursuun keessatti ijoollee xixiqqishuu jechuudha. Nama boru guddattee iddoo guddaa geesse namallee taazabdii nama irraanfattu namallee himatti. Kanaafiyyuu waan akkasii gochuun barbaachisaa miti ture. Beekuun garaa maalii akka jabaatee akkas isheen goote baay'ee tokko nama gaddisiisa. Boodarra baqa wanti ta'uuf jiru walumaan ilaalla. Abbaan baay'ee tokko keessi isaa gaddeera jechuudha. Dhumarrallee obboleettii dhuma isaa kana yeroo isiin kulaalitii mucaa keetii natu gurguratee nan sobee hin kufee jedhe malee hin kufne. Kanaafuu tokkoon jiraachuu hin danda'a jettiin.
Isarratti immoo dhumarratti billaadhaan waraaniira. ያለከስ ብዙ ጊዜ ወጣ ስለኝ አንገናኝም አንድ ጊዜ ቢያንስ እንኳን ነው እዚህ መጣ አለኝ ኮቹ እዛችን እሺ ተኛቸው ተሰምቷቸዋል እዚች ሰዎች ቃል እንደማለት ነው ዛሬ እዚህ ፓርክ ውስጥ ያገኘኋቸው እንደዚህ ነው የሚያጋጥመው ፓርክ ውስጥ አልተለመደም ቢልቻችሁ ብዙ ጊዜ ቤት ውስጥ ነች ቤት ነች አንዳንዴ ያው እርግጥ ስራ ፊትና ምስልና እንደዚህ ብቷይ ተጠቀምለ ተገቡዝከው ነገር ነው ብዙ አመት ተነጋገር ነገር ነው እንደዚህ እንትን ስታየው በጣም ነገር ነው እንደምትጫም እንደዚህ ይመስለኛል አየር ሲል ስለዚህ የስግቢታ እዚህ ፓርክ ውስጥ ዜነት ቦታ ላይ ፍቅረኞች ብቻ መምጣት የለባቸው ይላል በትክክል አየሩ ተቀይሮ ነገር ብዙ አየር ተነፍሰ ራስን ቢፈጣርግ ያለውን ግዛ ጋር ረስተህ ራስን አዲስ ማለት ነው እንደዚህ አይነት ቦታ ራሱ መምጣት ማለት በጣም ጥሩ እስኪ ወደ ካሳከም ሲራሽን እሺ ባያና አንቺ ፍጹም ባላን ፍጹም ሰው ደግሞ ስለራሳችሁ ስለራሳችሁ ስለሚሰብኩ ስላልነው ታላቅ ስለተከታተልሽ እሺ ከጅምስ ጀምሮ እንዴት ነው አብረህ የምታድገው ወተነው ሲቀጥል ደግሞ እሷ አሁን ላይ ለልጅ እንደናት ሆናልኛለች ልጅ እሷ ጋር ነው የለችም ስለዚህ እናቱ ነሽ ኦሬዲ ፊልድ ነው የምሰራው ብዙ ጊዜ ልጅ ላገኝ ይችላል ሙሉ ሰዓት ወስዳ የምትንከባከበው እሷ ነች እሷም ልጆች አሏት እንደማ ቃል ልጅ እናት ሆና ነው እህት ብቻ ማለት ነው እሷም ልጆች አሏት ሁለት ልጆች አሏት እሷ ነው ወጣችሁ ትዳር መስራታችሁ የተለያየ ነው አዎ ያው የኔ ባለቤቴ ውጭ ሀገር ነች جنبيها على طريقتي ያው ፊልድ ስለምሰራ የልጅ እንደራሷ ልጅ አርጋ ነው የምታሳድግልኝ አሁን ልበል በቃ አሁን እዚህ ተራሱ ከቤት ሲወጣ በጣም በቃ እንዴት ልበል ሰሪ ማደስ የምታደርገው ነገር አለ ሲሰል እንጂ ለሷ ሰልም አይደለም እንደዚህ አይነት ቦታ ምንሻት ይወጣል ነው ቤታችሁ አንድ ላይ ነው ከልሳለ ይሄ በሙሉ ላይ ነው የሷስ ባለቤቷ የሷን ባለቤት አርፏል በአጋጣሚ ነው ሁለታችን ተዘጋግዘን ልጆቻችን እናሳድገው ያን ስለ ደግሞ እሷ ልጆችም የልጆችም ልጆቿ አይታ አንድ ወር ከ15 ቀን ቆይበት ጊዜ አለ ያንተን በስልክ ነው ተደርጎ የታሰበ ዛሬ ልጅ በመገር እንኳን ሲሆን እንትን እሷ ልጅ ያለው ነገር ሁሉ አጋልኝ
ስለዚህ ምን ልላችሁ በቃ ከልጅነት ጀምሮ ያለው ፍቅር እስቲ ለምን ያጋል ወደችን ታላሽ እንግዲህ እሱ እንደተናገረው አንድ ነገሮች ምትናገር ይላል እሱ ወንድሜ ነው ከልጅነት ጀምሮ አብረን ያደግነው አንድ አባት ያንድ እናት ልጆች ነን ሲቀጥል ያው አይደለ ከልጅነት ጀምሮ ስታድግ አብረህ የተለፋ ከምታድግ ውጪ ማብረግ ጊዜ ታሳልፋለህ እዛ ሳልፈን አድገን ያለው ማድረግ ነው በቃ እሱ ልጅ አለው ልጅ አለው ሁለት እና እሱጅ ቀዳሉ ከጊዜ በኋላ ማለት እሷም ስትወጣ እሱም መስራ ስለሚሆን ለሰራተኛ ደግሞ ይከብዳል በጣም እኔ ጋር ልጁ እኔ ጋር ባለቤት ክፋይ ከትንሽ ቆይቷል በቃ ብዙ ጊዜ እሱ እንትን ስለሚወጣ ወደ ፊልድ ስለሚሄድ ቤት ስለማይሆን ልጁ ከኔ ጋር ነው ጊዜ የሚያሳልፈው ቤት ስለማይሆን ከሚከብድ ነገር ስለሆነ የወንድሜ ልጅ ከኔ አብረን እንኖራለን ማለት ነው ተዳቆች ነው ያላችሁ ያኔ አንደኛው 5 አመት ሆነ አንደኛው ደግሞ 3 ወንድምሽ ከፈስ ጊዜ ነው ስለዚህ ቢያንስ 2 አመት ይሆናል ኦኬ ገና እንደውልሽ አንድ አመት ልጅ እያለች የተለየ አንድ አመት ልጅ 3 አመት ልጅቷ አንድ አመት እያለች ነው የሞተች ተስልች የኔ ልጅ 12 አመቱ እና እነሱ ቴኬር ያደርጋሉ ይተሰዋሉ ይሳሉ ሰዎች ያው አባት ነው የሚለው ልጆቹ ትልቁ ኃላፊነት አለበት ያስባሉ ለትንሾቹ አሁን ያደግንበት ነገር እዚህ ጋር አለ ማለት አሁን እሷን ትንሹና ማጋት የነበረው ትንሽ ጥፋት ስታጠፋ እሷ ደግሞ ነገር ስታደርግ የምታቆፈው ነገር ምናምን በእጅነት ያለ ላይ ነገር ያ ነገር እንዳለው አሁን እነሱ ጋር ይሄን ነገር ማለት ለሚያጣም በቃ ደስ የሚለኝ ልጆቹ ጋር አዎ ስፔሻሊ እኔ ደግሞ ትንሽ ከነሱ ተለቅ ያለም ስለሆነ እንደ ሀፊነትም ሁሌ የምናገረው ነገር ነው አንተ ያልደገክበት ነገር በልጆቻችን ማለት ያሳለፍነው ነገር ሰጠኝና ደስ ይላል አባት ነው እነሱ አባት ነው ለኔ ልጅ እሷ እናት ነች ያ ነገር ፊልም ታውቁት ብዙ ነገር ታረጋለህ ባለመጣ ቁጥር ዝጋባት ማድረግ ያለበት ነገር ሁሉ ማድረግ አለበት እሷም ደግሞ እናት ማድረግ ያለባት ነገር በሆነ ጊዜ እንደዚህ ማለት ልጆች የሚያደርጉበት ጊዜ ሊመጣ ይችላል አንዳንድ ጊዜ የእናቶች ቀን ሲመጣ ይሄን ፊል ያደርጋል ከበር ታረጋለች እሷ አባቶች ቀን ደግሞ ደግሞ ቀላል ነገር ሸውጃቸው እንትንላቸዋለሁ ሰበቃ እንትን ይላል አሪፍ ነው በጣም አሁን ባለው ነገር ብዙ ነገር ጊዜዋን ኃላፊነት ሰጥታ እንትን የምትለኝ እሷ ነች በጣም ሰራለች እሷ አሁን ላይ አትሰራም በፊት ባለቤቷ ከሞቱ በፊት አንድ ላይ ይሰሩ ነበር ግን እሱ እንትን ሲል ያን ስራ እሱ ሊያስታውሰኛል ምናምን ስትል ያንን ስራ ተይው በልተን ያለው ነገር ወቂያችን እና በቃ ስላት እሷም ያው በዛ ስራ ደስተኛ ልትሆን አትችልም ኦብቪስሊ ለምን የሚያስታውሳት ነገር አለና ከዛ ትዝታ እኔ ማውጣት አለባት እነዚህ ልጆች ደግሞ ስላሉ ያን ነገር እንዳታስብ ትሆናለች ለምን ቢዚ ነች በቃ 24 ሰዓት ቢዚ ነች 3 ልጅ በጣም ከባድ ነው ማለት እንዲህ ነው አለልህ እኔ የኔ ባለቤት የቤልሽ ሰዓት እዚህ ከማምጣቴ በፊት ልጁ እኔ ጋር ነበር እና በዛ መሀል ለአንድ አመት በጣም እንትን ብያለሁኝ አይቻለሁኝ ያለውን ነገር 3 ልጅ ደግሞ ሲሆን ምን ያህል ከባድ እንደሚሆን መሳልም መገመትም ምንም ቀላል ነው እኔ በአንድ ልጅ እንደዛ ሆኜ ተቸግሬ ሰራተኛ አኖሮ ግን በቃ እዛ ጋር ማኔጅ ማድረግ አትችልም በቃ የሚፈልጉት የራሳቸው እንትን ለዛ ደግሞ በቃ ለኔ ልጅም ብቻም ሳይሆን ለሷም ልጆች
እዛ ጋር ልጅ እዛ መሄዱ ለኔ በቃ በጣም ጥሩ ነገር ነው እና ያን ነገር አሁን ሳስበው በቃ ቴንኪዩ ማለትም አለብኝ ብዬ አስባለሁ ለሷ ምልህ በቃ እንደ እናትም እኔ እንጃ እንደ እህትም እኔ እንጃ እንዴት ብዬ እንደምነግር ብቻ ግን ይኮንትን አይደለም ምንም ምስጋና ምናምን ያስፈልገውም ያለ ነው ወንድም እየተቸገረ ማየት ጥሩ አይደለም ለምን እኔም እስካቆምኩ ድረስ ልጆችን እንደማሳድጋቸው አድርጌ ያለኝን እየተካፈልን ቢሆን እንዳለን እንኳን አይደለም እኛ እንደዚህ አንተ እየሰራ ያን ያክል ገቢ ያመጣ ማለት ነው ምስጋና ያስፈልገው እንዴት ነበር ስታድጉ የነበረው ሁለታችሁ ብቻ ናችሁ ሌላ ቤተሰብ የለም ቤተሰብ ሌላ የለም ሁለታችንን ማለት የአባት የብቻ የልጅ ብቻ ምናምን የሚባሉ ነገሮችን ትተን ለአንድ እናት የአንድ እናትና የአንድ አባት እሱና እኔ ብቻ ነን እና አብረን ያደግነው በቃ ልክ እንደ እሱ እንደ ታላቅነቱ ያዝሎም ምን ብሎም ማለት አይደለ በቃ ያሳደገኝ እሱ ነው ሳጠፋም እየመታኝ ያው አላርል ታላቅ እስከሆነ ድረስ እየመከረም እያጠፋም ሳጠፋም እየመከረኝ ሲያጠፋም እሱ ነው ያው ምችለውን ያክል ነገር ያወራውት እየተመካከርን ያደግነው ማለት ወላኒ حلم ሰማር ያስቲ እንዴት ነበር ታዲያ አስተዳደጋችሁ ምን አይነት ጊዜ ነበር ያሳለፋችሁት ስታድጉ ያው በአስተዳደግ ደረጃ ትንሽ ፋሚሊ ላይ ምልህ ቆንጠጥ ተደርገን ነው ያደግነው አባታችን ወታደር ነውና ወታደር እንደመሆኑ መጠን ትንሽ ቆንጠጥም አቆሳተርም ካለበት ዱላም ካለ ሁሉንም ችለህ ነውና እንደ እንትን ነው እንደ ሳጥን ነበር ከዛች ሳጥን ውስጥ ከወጣ ሁሌ ትቀጣለህ ይሄ የወታደር ቤት አመራር አይነት ነገር ነውና እሷም ስታጠፋ እኔ ኃላፊነት ነበረብኝ እኔም ሳጠፋ እሷ ኃላፊነት አለባት እና እንደዚህ አይነት ህይወት ውስጥ ነበር አስተዳደጋችን ያንን ይመስላልና ብዙ ጊዜ በመቀጣጣቱ እናምናለን እኔ ካጠፋው እሷ አጠፋች እኔ መቅጣት አለብኝ ስለዚህ ይሄ ያለ ነገር ነው ይሄ ነው አስተዳደጋችን እንደ ሌላው ማህበረሰብ ማን ነው ታላቅ ከሁለታችሁ እኔ ነኝ ታላቅ ያው እንግዲህ ታላቅ እስከመሆን መጠን ብዙ ኃላፊነትም ይኖርባል በልጅነት ያንንም ደግሞ አሁን ላይ አሁን እንዳለ ያው ያያየነው ነው እሷ አሁን ላይ ቤት ነው ቁጭ ያለችው ልጆች ነው የምትጠብቅልህ ብቻ አይደለም ያው ስራ ነው ይሄ ምልህ አንዳንዴ ትምህርት ቤት ምናምን ልጆችንም ልከህ እንደዚህ ሁሉ ላይሆን ይችላሉ እሷ ግን ጀስት እኛ ያሳለፍነውን ያስተዳደጋችን ነገር ይዛ አንዱ ለአንዱ መስዋዕት እንዲሆን በዛ ጊዜ ያንን የሚያደርገው ፋዘር ለምን እንደሆነ አሁን ነው የምትረዳው ትልቅ ስትሆን አሁን በአሁን ሰዓት ላይ እሷ እኔ የምንከፍለው መስዋዕትነት እንዳለ ነው ያ ነገር የኛ አስተዳደጋችን መሰረት ነው ያስባሉ እንዴት ነው ልጅ ማሳደግ አይከብድም በተለይ ወንድምሽ ልጅም አለ ልጅ ማሳደግ እርግጥ ይከብዳል ግን ሴት ስትሆን ማለት ሁሉም ነገር ትለምዷል ያው እስከተወሰኑ ጊዜያቶቹ ይከብዳል ምናምን ግን እየለመድከው ስትሄድ በቃ እንትን ትለዋለህ እየተላመድከው ትሄዳለህ እንጂ በጣም አስቸጋሪ ነው ልጅ በዛም ላይ አስብ 3 ልጆች ማለት ትንሽ ከበድ ይላል ልጅ ማሳደግ እና ሲጣሉም ሲጀጋጀጉ ምናምን የሆነ እረፍት ፈልገህ ራሱ አሞህ ተኝተህ እንትን አይሉም እረፍት አይሰጡም ማለት ህፃናቶችም ልጆችም ስለሆኑ በቃ በጣም ነው የሚረብሹክ ምናምን ግን ያንን እንደምንም አድርገህ እየተቋቋምክ ምናምን ታሳድጋቸዋለህ ማለት ነው እስከሚያውቁ ነው ማለት ታውስትላቸው መተው እስከሚያውቁ የሆነ ረብሻ በጣም እንደሚበጠብጥ ራሱ ሲመስለኝ እነሱ አሁን አይረዱም እንደዛ ነው ማለት እየለመድ ነው ስለምንመጣ ለሴቶቹ ብዙም ከባድ አይደለም ግን ያን ያክል እንጂ ልጅ ማሳደግ ይከብዳል ብዬ ብዙም አላስብበትም ምን ያህል ጊዜ ነው ፊልድ ብዙ ጊዜ ትወጣለህ
አዎ ያው በእኛ ስራ ሹፌርም ስለሆንኩኝ ብዙ ጊዜ ቤት ውስጥ የምቀመጥበት ጊዜ ብዙ አይደለም። ያ በዛም 15 ቀንም ልትቆይ ትችላለህ። ወር ከ15 ቀንም 1 ወርም 2 ወርም ልትቆይ ትችላለህ። በዚህ መሃል በስልክ ብቻ ነው ማገኛቸው። ባምልህ ግን ያለውን ነገር ደግሞ እዛው ሆነ ከቨር ታደርጋለህ ምናምን። ያው አሁን እሷ ያው በስራ ይላት ስለዚህ ያው አንተ መስራት አለብህ በደንብ የግዴታ ነው። እዚህ ጋር 3 ልጆች ትምህርት ቤት አለ፣ ምግብ አለ። ሚስትስ ባለቤትስ? እሷ ውጭ ሀገር ነች። ያው እንግዲህ አሁን ትንሽ ቆይቼ ድጋሚ መታም ስለሄደች በመሀል ላይ ከኔ ጋር ጥሩ ላይም አልነበርንም። አሁን ላይ ከሷ ጋር ያለን ኮኔክሽን ጥሩ አይደለም። ለልጇ ብር ትልካለች። አሁን ላይ ትታለች። የመጀመሪያ ጊዜ ግን ውጭ እንደሄደች አሁን ድጋሚ ነው ሄደችው። መጀመሪያ ላይ በሄደችበት ሰዓት ብዙ ነገር ታደርግለት ነበር። አሁን ላይ ግን ያንን ነገር አቁማለች። ምንድነው ልጅ ልጇን አትወደውም ነው? አይ እንደዛ ሳይሆን አሁን የራሴን ላይፍ መጀመር አለብኝ አይነት ነገር ነው። እንደዛ ነው እሷ ሀሳቡ ይመስለኛል። ስለዚህ እኔ እዛ ሀገር አረብ ሀገር እንትን ብዬ እንደዚህ ማድረግ አልችልም አይነት ነገር። ድጋሚ ከሄደሽ በኋላ ከዛ በኋላ ብዙም እሱም ስልክ ደውሎ ማውራትም አይፈልግም እሷን። እንደምን እንደሆነም እኔ ተጽዕኖ ማድረግ አልፈልግም። ያው ኦፕን ትሆንለታለህ እንጂ ለልጅህ ማስጫን እንትን መጫን አልፈልግም ልጄ። እሱ የሚፈልገው ነገር ከሆነ ማውራት ከሆነ ማውራት ይችላል። ማውራት ካልፈለገ አይችልም። እንደምልህ እኔ ብዙ ጊዜ ቤት ውስጥ ሆኜ እነዚህን ነገሮች ትሪት ማድረግ አልችልም። ስለዚህ ሁሉን ነገር እሷ ነች። አሁን እንደዚህ ስልክም ምንም እሷ ነው። ትምህርት ነው ውሎ የሚመጣው ምናምን ራሱን ቢዚ ስለሆነ ስለ እንዲህ አይነት ነገር አሁን ማሰብ ጊዜ በፊት ላይ ግን ብዙ ነገር አድርጋለታለች። አሁን ላይ ግን ከሄደሽ በኋላ ድጋሜ አሁን 1 አመት ከምናምን ሆኖታል። ምንም አይነት ኮኔክሽን የላቸውም። እንደው ማስረሻው አጋጣሚ አለ ከወንድምሽ ጋር ባሳለፍሽው ጊዜ? አዎ ከወንድምህ ጋር ስትኖር ብዙ ማትረሳቸው ነገሮች አሉ፣ ደስም መጥፎ። ግን አሁንም ድረስ ማረሳው ማለት ነው በቃ ጭራሽ ከአይምሮ የማይወጣ እዚህ ጋር ጠባሳለኝ 1 ብር ሰርቄ አቃጥሎኝ ማለት ነው እንጂ እሱ መቼም ቢሆን መቼም ማረሳውን በቃ ማረሳት ነገር ይችላል። ባየኋት ቁጥር ነው የሆነ ነገር ላደርግ ባልኩኝ ቁጥር ማረሳው ነገር ይሄ ነው። ጠባሳለብኝ እሱን አረሳውም ከሱ ማለት ነው። ምን ተፈጥሮ? 1 ብር ሰርቄ ነው። 1 ብር እና አስብ እንግዲህ ለ1 ብር ብሎ እህትን የሚያክል ነገር ማቃጠል እንግዲህ እኔ እንጃ። እኔ ብቻ በቃ 1 ብር ነው የሰረኳት። 1 ብር ናት በዛች አቃጠለኝ ማለት ነው። ለ1 ብር ብሎ አቃጠለኝ እጄን እና ያን ጠባሳ መቼም ቢሆን አረሳውም መቼም። ምንድነው እስቲ ነገሩ? እስቲ ጠባሳው ያ እዚህ ጋር እዚህ ወደ ላይ ራሱ አለበት ማለት ነው። ልብሱ ጠባብ ስለሆነ ለማየት ትንሽ ትይላል። ምንድነው የተፈጠረው ነገር? ያው እንግዲህ ከነተረቱ አባ ምን ይላል መሰለ በእንቁላሉ ጊዜ ይላል። አሁን እሷ ይሄን ጠባሳ ትልቅ መሆኑን ነው የምታየው፣ ግን ባህሪ ነው። 1 ብር መውሰዷን ነው ዛሬ የምታየው። እኔ ግን የዛ ጊዜ እሳት ባላቃጥላት ኖሮ በ1 ብር ትቆም ነበር። ነገው 2 ብር ትወስዳለች፣ ከነገ ወዲያ እንደዚህ። ስለዚህ እቺ ልጅ ምን ለመደባት? ስርቆት ለመደባት ማለት ነው። እኔ ለዚህ ብዬ ነው እንጂ እሷን ለመጉዳት ሆን ብዬ አይደለም እኮ። ለ1 ብር ተብሎ አይደለም ማለት ለ1 ብር ብለህ ማቃጠል ለመጉዳት ብዬ ምናምን አይደለም እኮ። ቢያንስ እንኳን ዛሬ ባደርገው ለቀጣይ ላይ ይችልጅ ቂም ትይዝበታለች ወይስ ምናምን ይሄም እንትን ማለት ትችል ነበር። ምክንያቱም ታላቅ ነህና ማለት ነው። ስለዚህ በሌላ ነገር መቅጣት ትችል ነበር፣ በዚህ ሳይሆን ማለት ነው። ይሄ ምን ያክል ጠባሳ እንዳሳረፈብኝ መቼም እያየሁ ታውቃለህም። ሁሌም የሆነ ልብስ በቀየርኩ ቁጥር ወይም ደግሞ እጄን በታጠብኩ ምናምን ብዙ ነገር ባረኩ ቁጥር ሁሌም እንትን ምላት ነገር ነች።
አው እንግዲህ የኛ አስተዳደጋችን እንደነገርኩ ነው ቅድም ወታደር ሲያሳድግ ይሄ ነው ከዚህ መስመር ያለፈ ይሄ ቅጣቱ ነው አሁን የጠባሳው ትልቅነት ወይ እንግዲህ እኔ ትንሽ ሰዓቱን አቆይቼው ምንም ይሆናል ጠባሳውን ግን ፈልጌ ነው ያረኩት እኔ ለምን ሁሌ ስታየው ሌብነቷ ትዝ እንዲላት ነው አንድ ብር መውሰዱ አይደለም ሌብነት ነው እሷ ያልሰራችበትን ነገር እዛ ጋር እንዳትመኝ ነው እኔ የምፈልገው እኛ ደግሞ ያደግንበት አባታችን ይሄ አላማው ነው በቃ ይሄን ማሳካት ነው ደግሞ የሱ አላማ ከዚህ አስተሳሰብና እንትን ውጪ እንድንሆን አይፈቅድልን ያልሰራበት ነገር ያልሰራበት ነው ሰርተ የምታመጣው ነገር ሰርተ ነው የሰው ገንዘብ የሰው ነው እሷ ደግሞ ያን ነገር ስታረጋ አገኘዋት ከዛ በሰዓቱ አቃጠልኩት እጇን ግን አሁን ይሄሷ እንደ ሁሉ ጊዜ እንደመጥፎ ነገር ነው ለኔ የምታነሳልኝ ሁሉ ይገርመኛል አሁን ብቻ አይደለም ተዳጋጋሚ ሰውም ሲመጣ እንግዳ ምንም ቤት ውስጥ ሲኖር እቺ ነገር ታነሳልህና እንደው ግን እንደ መጥፎ ነገር ነው የምታየው እኔ ግን አሁንም ቢሆን ጥሩ አጋጣሚ ነው አይባልም ማለት አስበው እስኪ እጅ ተቃጥሎ የምፈልገው ልብስ አለ መልበስ ያ ነገር ላንቺ ተሻል ብዬ ስለማስብ ነው ያንተባሰ አንተን የመስል ማለት እኔ ለመቅጣት ነው አዎ እንዳያድግብኝ ነው ግን ይሄ ነገር አድጎ ወደፊት ላይ እሷ ጋር ምን ያክል ጠባሳ ሊፈጠር ይችላል ምን ማሰብ ትችል ነበር ማለት እስኪ አስበው አሁን የምፈልገው ልብስ አለ መልበስ የምትፈልገው ነገር አለ ማድረግ መሳቀቅ ራሱ እኮ አንድ ጠባሳ ነው ትልቅ ጠባሳ ማለት ነው ትክክል እኔም እኮ አንድ የዛ ጊዜ ባታጠፊ ኖሮ እንደዚህ አትሆኝም ነበር እኛ ደግሞ ያደግንበት ጥፋት ነች ያማ ጥፋት ነው እኮ እኛ እኮ አቤኮ ሲያሳድገን አንቺንም እኔንም በፍሬም ውስጥ ነው ያሳድገን ምንም የማይካደው ነገር እዛጋ እንደወንድም እንደ ሴትም ሆኖ እዛጋ ያሳደገን እኮኛ እንደዚህ እንድንሆን አይደለም አሁን አንቺ እንደምታወሪው አይደለም እንዲህ ቀለል አድርገሽ እንደምታወሪው ነገር አይደለም ጠባሳ ነው ጠባሳ መሆኑ እኮ ሁሉ ጊዜ እንዲሰማሽ ነው ያረኩት አዎ እንዲሰማኝም አደርጋል በሚገባ ምክንያቱም ለምንድን ነው በመጥፎ የምታየው ዛሬ ብቻ ነው እንጂ ለተጋጋሚ ዛሬ ብቻ አይደለም ሁሌ አንቺ ማነሳዋለሁ አዎ ሲጀመሪ ነው ሁሌ ማነሳዋለሁ ምክንያቱም አስብ ልክ እንደ እንትን ነው እንደዚህ ሁሌ የሚወጣው ማለት ነው ጂዮ ትሽርት ጠቅላላ ለሶች እስኪ ተመልከት እጃቸው ረጅም ወይ ደግሞ እንደዛ ካለበስኩ ቢያንስ የሆነ ነገር ለምን ይመስላል መልበስ አልችልም ጠባሳ አለ ምክንያቱም አኒ ምንድነው ሲሉኝ እንኳን አንድ ብር ሰርቄ ተቃጥዬ አልላቸውም አይደል የሚያስጠላ አንቺ አሁን من تجربة كندر يأتيكم بسكويت كله مفاجآت قطعتا ويفر مقرمشتان كندر كاردز البسكويت المدهش من كندر እናንቺ አሁን እንደዚህ አይነት ነገር ላይ ማውራት የለብንም ለምሳሌሽ አንቺ ብዙ መስዋዕትነትን ከፍለሻል ሲቀጥል ደግሞ እኔና አንቺ ያደግንበትን ስነ ስርዓት እናውቀዋለን አቃለስ ምንድነው ይመጣል ቤተክርስቲያን ከዛ ቤት ነው ከዛ በጣም አንድ ቀን እንኳን እንደዛ ሆኖ መጥቶ የሆነ ነገር ሲያረግ ታውቂያለሽ ምን እንደሚሆን ምን ያህል ራሱ እንዴት እንደሚቀጣ ታውቂያለሽ አሁን አንቺ ግን አንድ ብር ለዞም ወስደሽ የተቀጣሽው ነገር ዘላለም አለምሽን ታወሪያለሽ እኮ አንድ ብሩን እኮ አይደለም ነው የማወራው ሲጀመር አንድ ብር ምንም ልታረጋ አትችልም የዛኔ ዝም ያው ልጅነት ሆኖ ነው እንጂ ማለት ነው ያቺን ብር ያሰረገኝ ግን እኔ ማወራውና ማረሳው ምንድነው ጠባሳው ነው ጠባሳው ለምን ምክንያቱም ብዙ ነገሮች ከማድረግ እንትን ብሎኛል አንቺ አሁን የምንኖረው እኮ ስላለሽበት ነገር ነው በዛ ማንነትሽ ብትቀጥይስ ምን እንደምትሆኚ ታስቢያለሽ አሁን አንቺ ልብስ መልበስ ሰዎች የሆነ ነገር ማድረግ ነው የሚከብድሽ ወይም ደግሞ ስለዚህ ጠባሳ ሁሌ ማሰብ መናገር ነው የሚከብድሽ ከዚህ በላይ የሆነ ነገር ብትሆኚስ ሌባ ብትሆኚ ትዳር ይኖርሽ ነበር ልጆች ይኖርሽ ነበር ሁሉ ጊዜ ግን እኔን ሁሌ ጎረቤትን ፊት ዘመድን ፊት እኔን ሁሌ እንደ ጥፋተኛ ማየት በዚች በጠባሳ እኔ ግን ላንቺ ስል ነው ይሄን ነገር ያረኩት ለኔ ብለህ ለኔ ለሷ ላንቺ ብዬ ነው ምናምን አትበል በቃ ጠባሳ ነው መቼ ማረሳው ሲጀመር በቃ እንድታቀም ፈልገው ማለት ነው ሲጀመር አንቺ መቼም እንትን አትይም ሲጀመር አሁን ይሄን ጠባሳም ኖሮብሽ አሁንም ለኔ በዚህ ጠባሳ አሁንም ለኔ ጥሩ አስተሳሰብ የለሽ ሁሌም ቢሆን አንቺ ጥሩ አመለካከት ለኔ የለሽ
እስቲል ነው እኔ ካንቺ ጋር ብዙ ነገሮችን አሳልፌያለሁ። አንቺ ግን ምንም ለኔ ጥሩ ነገር የለሽም። ያንቺን ልጆችን ማስተዳድረው እኔ ነኝ። አንተ አይደለም ማስተዳድራቸው፣ የራሴ ልጆች ማስተዳድራቸው ራሴ ነኝ። አንተ ምንም የሆነ ከእንትን ካልከው ላይ አመጣብ ብትሰጠን ምናምን አንተ አይደለም የምታስተዳድራቸው፣ ራሴ ልጆች ራሴ። አንተ ነህ ሰርተህ እንትን የምትላቸው፣ የምታበላቸው፣ የምታጎርሳቸው። ምን ብር አመጣህ ስለሰጠህና አንተ ብር ስለሰጠህ ብቻ እኮ እንትን እላቸዋለሁ። እኔ በራ ተንከራትቼ የማመጣው ገንዘብ ጭራሽን ያደለው ማስተዳድራቸው እና እኔ ለፍቼ እንደዛ ፀሐይ በልቶኝ የማመጣው ገንዘብ ዝም ብዬ ገንዘብ ነው። ባለቤቴም እኮ ነበር ይሄን ታውቃለህ በደንብ አይደል እንዴ? አሁን እሱ አለ አሁን ቤት ውስጥ እሱ ነው የሚሸምትልሽ። እሱ ባይኖርም እሱ ከፊት ያስቀመጣቸው ነገሮች አሉ። እነሱ ናቸው እኛም በብዛት የሚረዱ እንጂ አንተ ይሄን ያክልማ እንትን ልትላይ ምን ይሄን ያህል በቀለኛ ነሽ አንቺ? እኔ በቀለኛ አይደለሁም። በቀለኛ ነሽ አይደለሁም። በጣም በቀለኛ ነሽ። ለምን እንደዛልክ? ሲጀመር ያንቺ ሁለት ልጆች ጤነኛ ሆነው አሁን እናቱ ከሄደችበት በኋላ ይሄ ልጅ እንደዚህ አይነት በሽታ በየቀኑ የሚታመመው በሰላሙ ነው። የኔ ልጅ ይምናቃል። እሱንማ እንግዲህ ያው የእናንተ ችግር ነው እንጂ እኔ ችግር አይደለም። እኔ ተፋታችሁ ትበላ እየወሮሽ አይደለም እኮ አብረው ስላሉ 3 ልጆች እየወሮሽ ነው። እኔ ሳልኖር ስላሉ እኔ እሱን ምን አውቃለሁ? እኔ ፈጣሪ አይደለም። ልጁ ላይም እኔ ስመጣ የሚያሳየኝ ነገር ምንም ትክክል አይደለም። ጭራሽ ባለፈው ደውለሽ ታሟል አልሽኝ። ሲጮት እዚህ ጋር የተቀደደ ነገር አለ ብለሽኛል ሳይሆንም አይተኸዋል። በቃ ምንድነው ብለሽኛል የምትለው እኮ አሁን ይኸውልሽ፣ አሁን እኔ አንዳንድ ጊዜ እኔ ጓደኞችም አሉኝ ልጆች ያላቸው የነሱ ልጆች የትም ተጫውተው ምንም ሆኖ ይሄ ልጅ ግን ከሁለት ልጆች ጋር ያለ ጭራሽ እኔ እንደ እናታቸው እናቷ ነች ብዬ ነው ማስበው አይደል እንዴ? አንቺ ግን እሱ ለሱ የምታሳዩ ፊት ራሱ ትክክል አይደለም። ብዙ ጊዜ አይቼ እንዳላየም ሆነው ይሄ የራሴም ችግር ነው። የግዴታ ከእናቱ ጋር መሆን ነበረበት። ያን ያልቻልኩም በቃ። ግን አንቺ እንደ እናት ሆነሽ ታሳደኩልህ የኔ ውለታ ይሄ ነው ማለት ነው። ውለታሽ አይደለም፣ ምላሽህ ይሄ ነው። ውለታሽ አይደለም። ፊታችሁ የምታሳዩ ፊት ግን ለልጆችሽና ለኔ ልጅ አንድ አይደለም። ስቆጣው እኮ እኔ ጋር ሲኖር እኮ መቆጣትሽ አይደለም። ያንቺ ልጆችና እሱን የምትቆጩ አንድ ነው። አዎ አንድ ነው። የሚሰራው ስራ አንድ ነው። እኔ በሌለው ሰዓት የምታጁ ስራ አንድ ነው። አሁን ባለፈው ያዘሽው ትእዛዝ እሺ፣ እኔ የለሁም የነገረኝ ላይ ጣሪያ ላይ ወጥቶ ጣሪያ እንዲመታ ማዘዝ። አሁን ይሄ 12 ዓመት ልጅ ነው። መቼም ወንድ ልጅ ተቀምጦ እኔ ጣራ ላይ ወጥቼ እንትን አይደለም አይደል? ጣራ ምክንያቱም እሱ ልጅ አይደለም አሁን ትልቅ ነው። ስለዚህ መደረግ ያለበትን ላይ ወጥቶ እሱ እንትን ማለት እየቻለ ለምን እኔ ማድረግ ነበረብኝ? አየ በጣም ቂም እንትን ማለት እኔ እቺን በጠባሷ እኔ እንትን አልክ እንጂ አንተ እንኳን ቢያንስ ምን ያህል እንትን ቢያንስ አሁን እኛ ያደግንበት አስተዳደግ አለ። ሳይሰራ ማንም እንዳይበላ ነው። ግን ይሄ ልጅ 12 ዓመቱ ነው። በዛ ላይ ኩላሊቱ በጣም ትልቅ ልጅ ነው። ሲጫወት ወድቆ ሰርጀሪ ተሰርቷል። ታውቂያለሽ? እዚህ ጋር የተቀደደውና እንግዲህ አንቺ ነሽ እሺ ከኔ የምታውቂው። ይሄ ልጅ ደግሞ አሁን ያለውን አክቲቪቲ እያየሽው ነው። አሁን ይሄ ልጅ እንደ በፊቱ ደነኛ ነው ብለሽ ታስቢያለሽ? ሲነሳ ሲቀመጥ ምግብ ብላ ስትዩ አይበላው። እኔ ሁሌ ነው ይሄ ልጅ አሁን እኮ ልጁ እኮ አለ ለማለት ራሱ ያስቸግረኛል። ኃላፊነት የሰጠሁት እኔ ነበር። ታመመ ሆነ ሰርጀሪ ተሰራ እና እኔ ምን ማድረግ ነበረብኝ ነው? የሱን እኔ መሆን ነበረብኝ አይደለም? አሁን እኮ እንደዚህ አይነት አጋጣሚዎች የሚኖሩት አንደኛ ይሄ ልጅ በደንብ ቤት ውስጥ እንክብካቤ አያገኝም። ያንቺ ልጆች ደህና ናቸው የምልሽ ደግሞ እና ፈጣሪ አይምሯቸው ምን ነው? አሁን ያንቺ ልጆች ልጆች ኃላፊነት እሱ ላይ ነው የምታረጊበት። ከአንድም 2-3 ጊዜ እኮ ሰምቻለሁኝ። እኔ እኮ እንደ እህትም እንደ እናትም ሆነሽ እኮ እንድታሳድጊው ነው እሱ። አይ ትንሽ ቆይተህ እኔ ብዙ ነገር ነግሮኛል። ባለፈው የዛሬ 3 ወር ፊልድ ሄድኩ ጊዜ ስጋ ወጥና ሽሮ ሰርተሽ ነበር። ከዛስ
ስጋውቱ ለልጆች ይሰጠሽ እሱን ሱቅ ላክሹ ከዛ ለሱ ሽሮን ሰጠሽ ይሄ አሁን ይሄን አሁን አላረክሽም የዛኔ አሁን ይሄ ወሬ አይደለም ይሄ ወሬ ተብሎ አይወራም ሲጀምር ማለት ነው ልንገር የዛኔ ልጁ ተሎና ላይ ተዋለው ያየ ነው አይደለም ስልከው አይቷል ያየ ነው ቶሎና ያለ ብልዛ ያልቃል ምክንያቱም ትንሽ ነው ያኔ የዛኔ ደግሞ አንተ ወጣሃል እኔ ምንም እንትን እጄ ላይ ምንም አልነበረም ስለዚህ ቶሎና ናም ብዬ እሱ በዛ መዋል ነበረበት እንደፈሮት የሷ ልጆች እኔ በራ ለበራ ተንከራትቼ በማመጣው ገንዘብ ቁጭ ብለው ይቀለባሉ የኔ ልጅ ይሰራል ሰርቶም ደግሞ ያው አሁን እንደምትል ኩላሊት ቀዶ ከና ተደርጎለታል አሁን ሲንቀሳቀስ ብታይ ያሳዝናል ምን አው ኩላሊቱን ሲጮት ወድቆ ነው ብላኛለች እዚህ ጋር ቀዶ ገና ተደርጎለታል ምኑ ጋር ነው ኩላሊቱ ጋር እዚህ ጋር ኩላሊቱ ጋር ጠባሳ አለ የተሰፋች ጋር ማለት ነው አው የተሰነው ነው ወድቆ ነው ያለች ከልጆች ጋር ሲጮት ወድቆ ነው ይወደቀ ማለት ምን ያህል ጊዜ ሆነ ይሄ ነገር ምን ያህል ጊዜ አንድ 3 ወር እንደዛ ይሆናል ሶስት ቁስሉ እኮ አለ ማለት ነው አሁንም እንደመድረቅ አለ ቁስሉ እየዳነ ነው የተሰፋበት ሁላ ያንዳንዱ መርፌ የገባበት ቦታ አለ ይሄንን ምለ የ12 አመት ልጅ ነው ሲጫወት ምንድነው የሚጮተው ይልሽ አይደለም ሲጀመር ይሄን ማለት ምን አጋጥሞት ነው እንደዚህ ልጁ እንደዛ ሊሆን ይችላል እየተጫወቱ ነውና ማለት ነው የሆነ እንደ ጠጠር ነገር አለ ይመስለኛል እንትን ያሉበት እኔ እንትን አላልኩትም ታዲያ ከውጪ ነው እንጂ ከውስጥ ኩላሊቱ ጋር ምን ይሰራል ጠጠር እኔ ሲጀመርም ያንን ቪዲዮ አይቼ ነው የመጣሁት ነግሬያለሁኝ መጀመሪያ አሁንም እየነገርኩ ያለው እሷ የምትሄድበት መንገድ ትክክል ነው ስለምን ቪዲዮ እና ስለምን አሁን እሷ እኔን እየተበቀለችኝ ያለችው በልጄ ነው ይሄው እንደጠረጠርኩት አሁን ምልህ ይሄን ካሜራ ያዘጋጀሁትም እኔ ሆን ብዬ ነው የልጇ ኩላሊት የሰጠችው ልጅ ቪዲዮ ካየው በኋላ ነው እኔ አንተ ጋር የመጣሁት ምን ማለት ነው ይሄ ምን የምን ቪዲዮ የምን ኩላሊት የምን ይኸውልሽ አሁን አንቺ የምትሄጂበትን መንገድ በደንብ ተረድቻለሁ ምን ማለት ነው አንቺ መበቀል ይኸውልሽ አሁን አንድ ነገር እንዳለ እኔ እርግጠኛ ነኝ ሲጀመር ነው ያለው ነገርና ካለም ያለው ነገር የምታውቀው ነገር ካለ ነገርን እኔማ ባቀው ምን አስደበቀኝ ልጄ የሚነግረኝ እያንዳንዱ ነገር ትክክለኛ ነገርም ነው ለኔ አይደብቀኝ እኔ ደግሞ አንቺ እንዳትሳቀቂ ብዬ ብዙ ነገር ችዬ አሁን ነገሮች ተደራርበው ለምን ይሳቀቃለሁ ምኖረው በቤቴ ነው ቤቴ ነው ስለሆነ ድረስ ምንም የምሳቀቀው ነገር የለም ሲቀጥል ልጅ ነው አንተ ግን መበደል ነው ያንቺ ቤትሽ ውስጥ መኖር ትክክለኝነት አልበደልኩትም በቃ ሰርቶ ከዚህ በላይ የ12 አመት ልጅ ነው እንደዚህ አይነት ስራ የምታሰሪው የ12 አመት ልጅ ነው እንደዚህ እንደ ቀልድ የምታሰሪው እንደዚህ አይነት ስራ ግን እኮ አንቺ ቢገባሽ እኮ አክስቱ ነሽ ግን እኔ ገና ለገና በልጅነት ያረገብኝ ነገር ምናምን ብለሽ እኔ እንዴት ያለሽ ሲጀመር ዛሬ ወይ አንቺ ወይ እኔ እንሄዳለን ምን ማለት ነው ከዚህ ግቢ ይኸውልሽ እኔ አቀደ የመጣው ነገር አለ ምን ማቀድ ምንም ሊሆን ይችላል እምነግርሽ ነገር ግን አንቺ እኔ መበቀል የምችው እኔን ነው አንቺ ማስሎንሽ ነው ልጄ ላይ እንደዛ የምታረጊው ምንም ያደረኩት ነገር የለም እኔ ልጁ ላይ የሆነ ነገር እንዳለ እርግጠኛ ነኝ ሲጀመር ምንድነው ያለው የምታውቀው ከሆነ ለምን አትናገር በእናትሽ አሁን كيفك تكوني شجاع هيا أختي አሁን ይኸውልሽ አሁን እኔና አንቺ ሌላ ነገር ውስጥ ከመግባታችን በፊት አንቺ ግልጹን ንገሪ ለኔ ምንም ነግረህ ነገር ያረክሽውን ነገር ንገሪኝ ይኸውልሽ ወይ የኔ ህይወት ይወጣል ዛሬ ከዚህ ግቢ ወይ አንቺ ህይወት ይወጣል ያስፈራራኝ ነው ማስፈራራት ብቻ ላይሆን ይችላል እስከዛሬ ድረስ እኔ በረሃ ለበረሃ የተንከራተትኩት ለልጄ እንጂ ለአንቺ ልጆች ስለ አይደለም እንድታቂ እንፈልገው አረስ ባትለኝም ሲጀመር ይናቃለሁ ምክንያቱም ለኔ ልጅ ብለህ እንደዛ አሁን የኔ ልጅ ግን ያለበት ነገር ትክክል ነው አሁን እንደዚህ እንደ ሰው ልጅ ነው የሚሄደው እና እንዳውሬ ነው የሚሄደው እሱንም አንቺ እያየው ነው
ምን ማለት ነው? እንደሰው ነው የጠረጠርኩት ነገር እኮ ይኸውልህ እኔ እኮ እርግጠኛ ስለሆንኩ ነው አሁን እንደዚህ ብዬ የመጣሁት ሲጀመር አንተንም ብዬ የመጣሁት ለዚህ ነው ምን ይወርክ ያረክሹን ነገር ማለት ነው ሙሉን ትነግረኛለሽ ምን ነገር የለም ያረጋችሁን ነገር ትነግረኛለህ ቢላውን አውርዶ አይደለም ምንም ነገር ቶ አንተ ልቀቀኝ እንደውም ይኸውልህ አሁን አንተ ያልገባህ ነገር ልጄ የሆነ ነገር ሆኗል እንደዚህ አይደለም የተነጋገርነው ይኸውልህ እኔ አሁን ዛሬ ቆርጬ ነው የመጣሁት ምን እኔ ለመግደል የቆረጥኩት እኔ እህት የለኝም እንዳንቺ አይነት እህት የለኝም እህት ዘላለም እኔ አይኑረኝ አልጀመለውን አልጥለውም እውነቱን ተናገሪ አንቺ ዛሬ የደበቀች ነገርም ካለ ትናገራለች አይደለም እሱን ነገር ጣል አይደለም ተወኝ አንተ ያልገባህ ነገር ነው እኔ ለበረሃ 4 ሰዓት ሙሉ መኪና ሹፌር ሆኜ ምነደው በቃና ልቀቀኝ ጣሎ አለቅሽም አንቺ እውነቱን ተናገሪ ዛሬ ምንም የምናገረው እውነት የለም አይደለም አንቺ ዛሬ ይኸውልሽ እኔ ዛሬ የሆነ ነገር አርቄሽ እንዳይሆን ይኸውልሽ እውነቱን ንገሪኝ ምንም አታመጣም እሺ ልቀቀኝ አንተ ሰውዬው አንተ ራስ ወደዚህ ሄድ እኔ ስለ ልጄ እኮ ነው እያወራሁ ኮሽ ተረጋ ወደዚህ ሄድልኝ አንተ ትናገሪያለሽ አትናገሪም አልናገርም ሲጀመር ትናገሪያለሽ አትናገሪም እሺ በቃ እናገራለሁ አንተ ሰውዬ ዛሬ አንተ እሺ እናገራለሁ ተወኛልኩ አይደል እንዴ እኮ ትነግራለች ንገሪኝ እና እሺ እሱ ንገሪኝ እሺ ትነግራለች በቃ እነግርሃለሁ እሺ ዞር በል እስኪ ለምን ዞር አትልኝ አንተ ለምን አንተ ራስ ወደዛ ዞር በልኝ በቃ ዞር በል አልኩ አይደል እንዴ አልረጋጋም ዞር በልኝ በቃ እሺ ተረጋጋ በቃ ተወኛልኩ አይደል እንዴ እኮ ተወኝ በቃ ተወኝ በቃ እሱን ነገር ተወኝ በቃ ተወኝ አልኩ አይደል እንዴ አንቺ ነሽ አረባክ ዛሬ ደምሽ እንደመከልብ አረፍ ይሄዳለሁ እንጂ እሺ ምንድነው እሺ እና ቆይ በቃ የለኝም ሞታለች እህቴ አዎ ሞታለች እሺ እና በቃ እነግርሃለሁ እሺ ቢላው ነው ንገሪኝ እሺ ወደ ያለውን ነገር ንገሪኝ አሁን እኮ እነግርሃለሁ እኮ ንገሪኝ እኮ እና ቢላው ነው ልጸበለው እንዴት አድርጌ ነው ንገሪኝ እሺ ተላይ እኮ እሺ ንገሪኝ አሁን እኮ በቃ እሺ እነግርሃለሁ እሺ ትነግራለች በቃ ዛሬ ንገሪዋለች አንቺ በቃ ያለውን ነገር በቃ እና ወደዛ ሄድልኝ ንገሪው እሺ ወደዛ ራቅ ትነግራለች ንገሪኝ ዛሬ ምን እውነቱን ማወቅ ነው አይደል የፈለከው ንገሪኝ በቃ እኮ ማወቅ ነው አይደል የፈለከው በቃ እሺ እንዳትጠጋኝ ዛውንና እነግርሃለሁ እሺ ንገሪኝ በቃ እኔ አንተ ከልጅነት ጀምሮ ስታሰቃየኝ እንደ እህት ሳይሆን ልክ እንደ ባሪያና እንደ በቃ ልክ አንድ እስር ቤት አይደል እንዴ እንደ አንድ እስር ቤት ውስጥ አድርገህ ነው አይደል የሚያሳደግከኝ አባታችን ጋር ስናድግ እንደዛ ነው ያደግነው ግን አንተ ምንድነው ብዙ ነገሮች ላይ እኔ ላይ ጠባሳ ነው የምታሳርፍብኝ ስለዚህ አንተ መበቀል ነበረብኝ እና እኔን የምትበቀኝ በምንድን ነው አንተን የምበቀል መቼም አንተን አልመጣህም ምክንያቱም ታሸንፈኛለህ ስለዚህ በልጅ ተበቀልኩ አለቀ የልጅህን ኩላሊት ሽጬዋለሁ ያቺ ምክንያት አድርጌ ልጅ ሲጀመር አልወደቀም ምንም አልሆንም በቃ ህይወቴን የሚያሽሽል ልጆቼን ማሳድግበት ነገር ገቢ አገኘሁኝ ሸጥኩት አለቀ በቃ ይናር እና ማወቅ የፈለከው ይሄን ነው አታላቂ ነህ ገና ታላቂ ብትሆንም እኮ ይሄን ያክል ጠባሳ ልታሳርፍብኝ አትችልም ስለዚህ መበቀል ነበረብኝ መበቀል ነበረብኝ አንተ ተበቀልኩ ብሎ እጄ ላይ ጣላሃ ይናር ማወቅ የፈለከው እና ታሞ አይደለም ያሱ አይደለም ሽጮ ነው ኩላሊት